ዛሬ ደግሞ በጣም የሚገርመው የፀጉር መነቃቀል ስንታጠብ ፀጉራችን እየተነቃቀለ እየተበጣጠሰ ላስቸገረን በተለይ እህቶቻችን በጣም ፀጉራችሁ እየተነቃቀለ ተቸግራችኋል። የእህቶቻችን ደግሞ ዋናው ውበታችሁ ፀጉራችሁ ነውና ይህንን እንዴት በቃ ተጠቅመን ራሳችን ሪከቨር ማድረግ እንደምንችል ፀጉራችንን ሪከቨር ማድረግ እንደምንችል መድኃኒቱን ፈውሱን እነግራችኋለሁ ማለት ነው። ይህንንም ሳረግ በቅን ልቦና ነውና እናንተም ሼር ላይክ ሰብስክራይብ ማድረጉን እንዳዘነጉ እላለሁ። ይህም በአካባቢያችን የሚገኙ እጽዋቶችን ልት ቅጠል አለ እሱን ቅጠሉና ስሩን በርጥቡ በንጽህና በመጨቅጨቅ 2 የሾርባ ማንኪያ የተጨቀጨቀውን እጹን ማለት ነው። ይህንን አሁን ያዘጋጀነውን ከንጹህ የፀጉር ቅቤ ጋር በመቀላቀል ሙሉ ፀጉሮትን መቀባት ለ6 ሰዓታት ያህል አቆይተው በደንብ ሳያሹ ቀስ አድርጎ ሻምፖ መታጠብ ማለት ነው። ካሸነው ፀጉራችን ሊመለጥ ስለሚችል ማሸት የለብንም። ከታጠቡ በኋላ በልት ቅጠል ብቻ ቀስ አድርገው በድጋሚ መታጠብ ማለት ነው። ይህ ድርጊት በሳምንት 3 ጊዜ ማለት ነው። በሳምንት 3 ጊዜ ደጋግመው ለ1 ወር ያህል ይጠቀሙ። በሳምንት 3 ቀን ማለት ነው። ጋፕ እያደረግን 3 ቀን ቢያንስ በሳምንት 3 ቀን ተጠቅመን ለ3 በቃ ቢያንስ ለ1 ወር ያህል እንጠቀመው ሙሉ በሙሉ ፀጉራችን መነቃቀል አቁሞ ጠንካራና ከርዳዳ ፀጉር እንዲኖረን ያደርጋል ማለት ነው። ይህንንም እንድትጠቀሙ መልእክቴ ነው። እናንተም ሼር ላይክ ሰብስክራይብ ማድረጉን እንዳዘነጉ መልካሙን ነገር እሺ መጥፎን ነገር ደግሞ ሽሹ ነውና ይሄ መልካም ነገር ስለሆነ እንድንጠቀሙ የኢትዮጵያውያን አባቶቻችን ጥበብ ስለሆነ እንጠቀመው ዘንድ መልእክቴ ነው። ሁላችሁም ተጠቅማችሁ ታመሰግኑ ዘንድ ይህም የኔ መልእክቴ ነው።